የምስራቅ አፍሪካ ውጥረት እጅጉን ስጋት መደቀኑ እየተሰማ ነው። ኢትዮጵያ ከጎረቤት ሀገራት ያላት የዲፕሎማሲ ብልሽት ምን ሊያመጣባት ይችላል? ኤርትራን በተመለከተ የሰብአዊ የመብት ተሟጋች ድርጅት ከ2022 ጀምሮ ያለውን ሪፖርት አውጥቷል። ይህንንና ተያያዥ ጉዳዮችን በተመለከተ በዛሬው ዘገባችን ተመልክተነዋል። ውድ የቻናላችን ቤተሰቦች አብራችሁን እንድትሆኑ በአክብሮት እየጋበዝን ለቻናሉ አዲስ ከሆናችሁ የደወል ምልክቱን በመጫን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እያደገ የመጣው የኢትዮጵያና ኤርትራ ጉዳይ ስጋት ደቅኗል። ኤርትራ ራሷን እንደ ነጻ ሀገር ከመቁጠሯ ጀምሮ ከ30 ዓመታት በላይ ሆኗታል። ነገር ግን እስካሁን ድረስ ምንም አይነት ፕሬዝዳንታዊ ምርጫ አካሄድ አታውቅም። ምንም አይነት የህዝብ እንደራሴም የላትም። በዚህም የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ለዜጎች በቂ የሆነ የትምህርትና የቴክኖሎጂ ስርዓት ከማርቀቅ ይልቅ ሕፃናትን ጨምሮ አረጋውያንን ለብሔራዊ ውትድርና በግዳጅ መመልመሉን ቀጥሏል በሚል በተደጋጋሚ ከዓለም አቀፍ የሰብአዊ የመብት ተሟጋች ድርጅቶች ክስ ሲቀርብበት ቆይቷል። ነገር ግን እንደነዚህና መሰል ክሶችን ኃላፊነት ሲወስድ የማይታየው የኤርትራው መንግስት በፈረንጆቹ 2023 ደግሞ በዜጎች ላይ መጠነ ሰፊ የሰብአዊ የመብት ጥሰት ፈጽሟል ሲል የሂውማን ራይትስ ክስ አቅርቧል። ከ30 ዓመታት በላይ ምንም አይነት ፕሬዝዳንታዊ ምርጫ ያልተካሄደባት ኤርትራ በፈረንጆቹ 2023 በዜጎች ላይ ዘግናኝ የሆነ የሰብአዊ መብት ጥሰት ፈጽማለች ሲል ሂውማን ራይትስ ባወጣው ሪፖርት ወቅሷል። ሪፖርቱ እንደሚያትተው ከሆነ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር የዜጎችን የአመለካከት የሃይማኖትና ሐሳብን በነጻነት የመግለጽ መብትን ጨምሮ መሰረታዊ መብቶችን ማፈን ቀጥሏል ሲል ወንጅሏል። በአውሮፓውያኑ የዘመን አቆጣጠር 1993 ከኢትዮጵያ ከተገነጠለች በኋላም ሀገሪቱ ምንም አይነት ፕሬዝዳንታዊ ምርጫ አካሄዳ የማታውቅ መሆኗ የሚታወቅ ነው። በዚህም በዲሞክራሲያዊ ምርጫ አሸናፊው ፕሬዝዳንት ያልሆኑት ኢሳያስ አፈወርቂ በፈረንጆቹ 1997 በሀገሪቱ ህገ መንግስት የወጣው የዜጎች መብትን የሚያረጋግጥና የአስፈጻሚ ስልጣንን የሚገድበው ህገ መንግስት ተግባራዊ ለማድረግ ፈቃደኛ ሳይሆኑ እስካሁን ቀርተዋል። በዚህም ሳቢያ የምስራቅ አፍሪካዊቱ ሀገር ኤርትራ አንድም የህግ አውጭ አካል የላትም፣ ነጻ ፕሬስ ወይም የሲቪል ማህበራት ስራ አስፈጻሚን የሚያካትት የላትም። እንዲሁም የፍትህ ሂደት መብቶች ሙሉ በሙሉ በሚባል ደረጃ ተፈጻሚ አይሆኑም ወይም ተጥሰዋል ሲል ሂውማን ራይትስ በሪፖርቱ አካቷል። የኤርትራ መንግስት ላልተወሰነ ጊዜ የግዳጅ ወታደራዊና ብሔራዊ የውትድርና አገልግሎትን ቀጥሏል ያለው ሪፖርቱ በግዳጁ ህፃናትን ጨምሮ ዜጎችን ለውትድርና የመመልመል እቅዱንም ሆነ የሰብአዊ የመብት ጥሰትን የማስቆም ፍላጎት ሲያሳይ አልታየም ብሏል። እንደ ሂውማን ራይትስ ዘገባ ከሆነ ኤርትራ ከ2 ዓመት በፊት በኢትዮጵያ መንግስትና በህወሓት መካከል ተፈጥሮ በነበረው የእርስ በርስ ግጭት በኢትዮጵያ ትግራይ ክልል አንዳንድ አካባቢዎች ከፍተኛ የሆነ ጾታዊ ጥቃትና ህገወጥ ግድያዎችን፣ ከባድ የመብት ጥሰቶችን የኤርትራ ጦር ሲፈጽም መቆየቱን የሚያሳይ መረጃ መመልከት ችያለሁ ብሏል። ይሁን እንጂ ኤርትራ እነዚህንና መሰል ክሶችን ኃላፊነት ልትወስድ አልቻለችም። ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል አባል ብትሆንም ከተባበሩት መንግስታት ድርጅትና የመብት ጠበቃዎች ጋር ለመተባበር ፈቃደኛ አይደለችም ሲል ሂውማን ራይትስ ወቅሷል። የኤርትራ መንግስት ህዝቡን ለመቆጣጠር ልዩ በሆነ መልኩ ብሔራዊና ወታደራዊ አገልግሎት እየተጠቀመ ነው ሲል ሪፖርቱ አክሏል። ከፈረንጆቹ 2020 አጋማሽ እስከ 2023 መጀመሪያ ድረስ የኤርትራ መንግስት በድንበር አካባቢ እንዲያገለግሉ ወታደራዊ ስምሪት የሰጠው ከ50 እስከ 60 ዓመት ዕድሜ ያላቸውን የተጠባባቂ ወታደሮችን እንደሆነም ሪፖርቱ አውጥቷል። ይህ አይነት አምባገነን ስርዓት ደግሞ በልጆች ትምህርት ላይ አስከፊ ተጽዕኖ ማሳደሩን ቀጥሏል። በሳዋ ወታደራዊ ካምፕ የሁለተኛ ደረጃ ትምህርት ቤት ተማሪዎች አንዳንዶቹ ገና ህፃናት ሆነው የሁለተኛ ደረጃ ትምህርታቸውን ሳያጠናቅቁ ወደ ወታደራዊ አገልግሎት እንዲገቡ በመደረጉ ብዙዎች ትምህርታቸውን እንዳቋርጡ አስገድዷቸዋል ነው የተባለው። በተለይ ከቅርብ ዓመታት ወዲህ የኢሳያስን አመራር የሚተቹ የመንግስት ከፍተኛ ባለስልጣናትን ጨምሮ ብዙ ኤርትራውያን ታስረዋል፣ ተሰደዋል። በውል የማይታወቁ ደግሞ በእስር ላይ እያሉ ህይወታቸው አልፏል ሲል ሂውማን ራይትስ በሪፖርቱ አስነብቧል። እንዲሁም በፈረንጆቹ 2023 ብቻ 16 የሚደርሱ የመገናኛ ብዙሃን ባለሙያዎች ታስረዋል። እንዲሁም ሌሎች ከፍተኛ የመንግስት ባለስልጣናት ከፈረንጆቹ 2010 ጀምሮ በስር ላይ ይገኛሉ ነው ያለው ሂውማን ራይትስ። የተባበሩት መንግስታት የስደተኞች ኤጀንሲ በምስራቅ አፍሪካ ሀገራት እየተፈጠሩ ባሉ ሰው ሰራሽና ተፈጥሮ ክስተቶች ግማሽ ሚሊዮን የሚደርሱ ስደተኞችን በፈረንጆቹ 2023 መመዝገቡን ገልጾ ከእነዚህ ውስጥም ግማሽ የሚሆኑት ኤርትራውያን ናቸው ሲል አስታውቋል። ለአብነትም የኢትዮጵያ አየር መንገድ ካሳለፍነው ዓመት ከነሐሴ 28 ቀን 2016 ዓ.ም ጀምሮ ወደ ኤርትራ የሚያደርገውን በረራ ማቆሙ ይታወሳል። አየር መንገዱ ይህንን ውሳኔ ለመወሰን የተገደደው መንገዱ በኤርትራ ያለው አሰራር አስቸጋሪና ከቁጥጥር ውጭ መሆኑ በወቅቱ ስለ በረራው መቋረጥ በምክንያትነት ተጠቅሷል።
እንዲሁም ከመስከረም 28 ቀን 2017 ዓ.ም ጀምሮ ደግሞ የሁለቱ ሀገራት የመደበኛ የስልክ አገልግሎት እስካሁን ድረስ እንደተቋረጠ ይገኛል። የኢትዮጵያና የኤርትራ ግንኙነት ወደፊት ምን ሊሆን ይችላል የሚለውን ደግሞ በሌላ ዘገባችን እንመለስበታለን። ሚዲያችንን ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ በድጋሜ እያስታወስኩኝ ለዛሬው እዚሁ ጋር በቃሁ። ሰላም።